ሰላም ወደዚህ ማብራሪያ እንኳን በደህና መጣችሁ። ዛሬ እንግዲህ በዓለም ዙሪያ የሚሊዮኖችን የገንዘብ አመለካከት ሙሉ በሙሉ ስለቀየረው ስለ ሮበርት ኪዮሳኪው ታዋቂ መጽሐፍ ሪች ዳድ ፑር ዳድ አብረን እንቃኛለን። በዚህ ዝግጅታችን እጅግ በጣም ተለያዩ የሆኑ የሁለት አባቶችን የፋይናንስ አስተሳሰቦች እና በመካከላቸው ያለውን ጥልቅ ልዩነት ነው በስፋት የምንመለከተው። ዝግጁ ናችሁ? እንጀምራለን። እስቲ በቀጥታ ወደ ጉዳዩ እንግባ። እዚህ ጋር ያለውን ንጽጽር እጅግ በጣም ወሳኝ ነው። ይህንን መግዛት አልችልም የሚለው አባባል አእምሯችንን እንዴት ወዲያውኑ ዘግቶ እንዲያሳርፈው አስተውሉ። በሌላ በኩል ደግሞ እንዴት መግዛት ይችላለው የሚለው ጥያቄ አእምሯችን መፍትሄዎችን በንቃት መፈለግ እንዲጀምር ያስገድደዋል። አያችሁ አይደል? አንደኛው ከመፍትሄ ፍለጋ ነጻ ሲያደርገን፣ ሌላኛው ግን አእምሯችንን ልክ እንደ ጡንቻ ያሳራዋል። በሁለቱ አባቶች መካከል ያለው የፍልስፍና ልዩነት በእውነት በሚገርም ሁኔታ ሰፊ ነው። የተማረው አባት የፒኤችዲ ዲግሪ ያለውና ከፍተኛ ትምህርት ያገኘ ነው፣ ነገር ግን ሁልጊዜ በገንዘብ ይቸገራል። ሀብታሙ አባት ደግሞ 8ኛ ክፍል ያቋረጠ፣ ሆኖም ግን እጅግ በጣም ሀብታም ነው። የተማረው አባት የገንዘብ ፍቅር የክፋት ሁሉ ስር ነው ብሎ አጥብቆ ሲያምን፣ ሀብታሙ አባት ግን የገንዘብ እጥረት ነው የክፋት ስር ይላል። ግብርን በተመለከተ አላቸው እይታም እንደዚሁ የተራራቀ ነው። አንደኛው ሀብታሞች በህብረተሰብ ውስጥ ላሉ ደካሞች ሲሉ ብዙ ግብር መክፈል አለባቸው ሲል፣ ሀብታሙ አባት ደግሞ ግብር አምራች የሆኑትን ሰዎች እንደሚቀጣና አምራች ያልሆኑትን እንደሚያበረታታ ነው የሚያምነው። እዚህ ጋር አንዴ ቆምን በልና ይሄንን ወሳኝ ጥቅስ እንዩ። በድህነትና በኪሳራ መካከል ልዩነት አለ። ኪሳራ ጊዜያዊ ነው፣ ድህነት ግን ዘላለማዊ ነው። ይህ እንግዲህ ምን ማለት ነው? እውነተኛ ድህነት የገንዘብ እጥረት ብቻ ሳይሆን ራስን በራስ ማጥፋት፣ ተስፋ መቁረጥና የተሳሳተ አስተሳሰብ ዘላቂ ውጤት መሆኑን ነው የሚያሳየው። የገንዘብ እጥረት ዛሬ ኖሮ ነገ ሊያልፍ ይችላል፣ አስተሳሰብ ግን ከባድ ነው። ክፍል 1 የመጀመሪያው ንግድ በ1966። ታሪካችን የሚጀምረው ልክ በዚህ ጊዜ ነው። የ9 ዓመት ልጅ የሆነው ሮበርት ሀብታም በሆኑ የክፍል ጓደኞቹ መገለል ከደረሰበት በኋላ ሁኔታውን አንዱ ዝም ብሎ ላለመቀበልና የፋይናንስ ዕጣ ፈንታውን ሙሉ በሙሉ ለመቀየር ይወስናል። ታዲያ እንዴት ነው ገንዘብ የምሰራው ብሎ ይጠይቃል። ይሄ ቀላል እና ንጹሕ የሚመስል ጥያቄ የጠቅላላው ታሪክ ሞተር ነው። ልጁንና ጓደኛው ማይክን ፈጣን እርምጃ እንዲወስዱ ያነሳሳቸዋል። ምንም እንኳን መጀመሪያ ላይ የተሳሳተ መንገድ ቢከተሉም፣ እዚህ ጋር ዋናው ነገር እርምጃ መውሰድ መጀመራቸው ነው። እናም ልጆቹ ምን ቢያደርጉ ጥሩ ነው? የራሳቸውን የገንዘብ ማምረቻ ማሽን ቃል በቃል እና ሙሉ በሙሉ ሕገወጥ በሆነ መንገድ ለማቋቋም ይሞክራሉ። ሳያውቁት የፌዴራል ወንጀል እየሰሩ ነበር እኮ። ከጎረቤቶቻቸው በወቅቱ ከሊድ ወይም ከእርሳስ የተሰሩ ያገለገሉ የጥርስ ሳሙና ቱቦችን ሰብስበው አቀለጡት። ከዚያም በፕላስተር ሻጋታዎች ውስጥ በማፍሰስ የራሳቸውን ባለ 5 ሳንቲሞች መስራት ጀመሩ። አስቡት እንግዲህ ጥረታቸውን። የተማረው አባት ይህንን የገንዘብ ማጭበርበር ወይም የፎርጅድ ሥራ ደርሶበት ወዲያውኑ ያቆመዋል። ነገር ግን የልጆቹን የተስፋ መቁረጥ ስሜት ከማባባስ ይልቅ ያሳዩትን ታላቅ ፈጠራ ያደቅና ትክክለኛውን የገንዘብ አሰራር ወደሚያውቀው ሰው ይመራቸዋል። ይህም ወደ ማይክ አባት፣ ወደ ሀብታሙ አባት ማለት ነው። ክፍል 2 የ10 ሳንቲም ትምህርት፣ አቅርቦቱን መቀበል። ይህ ክስተት ትልቅ የንግድ ግዛት የገነባ ከነበረው ሰው ጋር ወደሚደረግ ወሳኝ ስብሰባ ያመጣናል። ልጆቹ እውነተኛውን የገንዘብ ትምህርት ፈልገው ሄደዋል። እዚህ ጋር በጣም የሚገርመው ነገር ልጆቹ በወቅቱ ይህንን ሙሉ በሙሉ ባይገነዘቡትም ይህ የኢኤስቢአይ ንድፍ ተቀጥሮ በመስራት እና ራሱን የቻለውን ንግድ ስርዓትን በባለቤትነት በመያዝ መካከል ያለውን ግዙፍ ልዩነት ይወክላል። እንግዲህ የሀብት ሁሉ መሰረት የሚጀምረው ከዚህ ግንዛቤ ነው። ሀብታሙ አባት በጣም ጥብቅ የሆነ አቅርቦትን ያቀረበላቸው። ለእኔ የምትዘሩ ከሆነ አስተምራችኋለሁ፣ ካልሰራችሁት ግን አላስተምራችሁም። አያችሁ፣ ትምህርት ቤት ውስጥ የሚደረገው ቁጭ ብሎ ማዳመጥ ብቻ አይሰራም። በእውነተኛው ዓለም ውስጥ ሰርተው በተግባር እንዲማሩ ነው የፈለገው። ወሰዱት ወይም ተዉት የሚል አጭርና ጥብቅ ምርጫ ሰጣቸው። እናም ልጆቹ ተስማሙ። ነገር ግን ክፍያው ስንት ቢሆን ጥሩ ነው? በሰዓት 10 ሳንቲም ብቻ። አዎ 10 ሳንቲም። ይህ እጅግ አነስተኛ ክፍያ የሰውን ጉልበትና ጊዜ በጥቂት ሳንቲሞች የመለወጥን አድካሚነትና ብስጭት በትክክል ያሳያል። የሥራው እውነታ ደግሞ ይሄ ነበር። በየሳምንቱ ቅዳሜ ለ3 ሰዓታት እጅግ በጣም አሰልች የሆነ ሥራ፣ ሞቃት በሆነ እና አቧራ በሚቦንበት ሱቅ ውስጥ መስራት። የሳምንቱ አጠቃላይ ክፍያ ደግሞ 30 ሳንቲም ብቻ። እንግዲህ ከ3 ሳምንት በኋላ የአሰልቺ ሥራና አነስተኛ ክፍያ የ9 ዓመቱ ልጅ ሥራውን እስከ ማቆም አደረሰው። ክፍል 3
የሕይወት ግፈት ትዕግሥት ሲያልቅ፣ የልጁ ትዕግሥት ሙሉ በሙሉ ሲሟጠጥ ታሪኩ ወደ ከፍተኛ የለውጥ ነጥብ ያመራል። ሙሉ በሙሉ እንደተበዘበዘ ተሰምቶት ያችን አነስተኛ 30 ሳንቲም ይዞ ሀብታሙን አባት በቆጣ ለመጋፈጥ ይሄዳል። ልጁም በንዴት እንዲህ ሲል ጠየቀ፣ ቃልን ጠብቀህ ታስተምረኛለህ ብዬ አስቤ ነበር፣ አንተ ግን ልታሰቃየኝ ትፈልጋለህ። ይሄ ቁጣ እኮ ብዙ አዋቂ ሠራተኞች ጠንክሮ መስራት ሁል ጊዜ የገንዘብ ዋስትና እንደማያመጣላቸው ሲገነዘቡ ቀጣሪዎቻቸው ላይ የሚያሳዩትን ብስጭት በትክክል ነው የሚያንጸባርቀው። ልክ አይደለም እንዴ? በዚህ ጊዜ ሀብታሙ አባት አንድ ትልቅ ምስጢር ይነገረዋል። ሕይወት ሰዎችን በማገፋፋት እና ፈተና በመስጠት እያስተምር ይገልጻል። ቁልፉ ያለው ለዚህ ግፊት በምንሰጠው ምላሽ ላይ ነው። ተስፋ ቆርጦ እጅ መስጠት ወይም በአለቃና በሥራ ላይ መቆጣት ወይንም ደግሞ ግፊቱን ተቀብሎ ትምህርቱን ወስዶ ወደፊት መራመድ። መፍትሄው መማር እንጂ መባሳጨት አይደለም። ክፍል 4 ገንዘብ ለሀብታሞች ይሠራል። የአስተሳሰብ ለውጥ። ይህ ነጥብ ወደ ማብራሪያችን ከፍተኛው ጫፍ ያመጣናል። ሀብታሞችን ከሌሎች ሁሉ የሚለየውን ያንን መሠረታዊ አመለካከት ለውጥ እናያለን። እንግዲህ ዋናው እና ወሳኙ ነጥብ ይሄ ነው። ድሆች እና መካከለኛ ገቢ ያላቸው ሰዎች ለገንዘብ ይሠራሉ። ሀብታሞች ግን ገንዘብ ለነሱ እንዲሠራ ያደርጉታል። እውነተኛ ሀብት ማለት ለደመወዝ ጠንክሮ መስራት ሳይሆን ገንዘብ የሚሠራበትን ሕግጋት ሙሉ በሙሉ መቀየር መሆኑን የፍልስፍና በግልጽ ያሳያል። ይሄ ትምህርት የሚያሳየው ነገር ቢኖር በፍርሃት እና በደህንነት ፍላጎት ብቻ መንቀሳቀስ ሰዎችን የዕድሜ ልክ የገንዘብ ባሪያ ወደ መሆን ወጥመድ እንደሚከታቸው ነው። ሂሳብን ላለመክፈል መፍራት ሰውን በሥራ ገበታ ላይ ያቆያል። ሰዎች ብዙ ገንዘብ ችግሩን ይፈታል ብለው ያስባሉ። ነገር ግን ያ ገንዘብ ወደ ተጨማሪ ዕዳ ይመራቸዋል። ይህ እኮ ማለቂያ የሌለው አዙሪት ነው። የፋይናንስ ትምህርት ምን ያህል ኃይል እንዳለው እስቲ ይመልከት። ለገንዘብ መስራት በፍርሃት የሚመራ ማለቂያ የሌለውና ከፍተኛ ግብር ያለበት ሲሆን፣ በሌላ በኩል ደግሞ ገንዘብን ማሰራት በገንዘብ ላይ ሥልጣን ማግኘትና እውነተኛ ነፃነትን ያሳያል። ትክክለኛው ኃይል የፋይናንስ ትምህርት ነው እንጂ ከፍተኛ ደሞዝ የሚያስገኝ ሥራ ማግኘት ብቻ አይደለም። ለገንዘብ የመስራት ሌላኛው መራራ እውነታ ደግሞ ምንድን ነው? ሥርዓቱ ሠራተኞች ገቢያቸውን በዓይናቸው ሳያዩ በከፍተኛ ሁኔታ ግብር እንዲከፍሉ ተደርጎ እየተዋቀረ መሆኑ ነው። ገቢ ሲገኝ ግብር ይከፈላል፣ ሲወጣ ይከፈላል፣ ሲጠራቀም ይከፈላል። አልፎ ተርፎም ሰው ሲሞት ጭምር ይከፈላል። መንግሥት ሁልጊዜ የራሱን ድርሻ አስቀድሞ ይወስዳል። የልጁን ትምህርት ይበልጥ ለማጠንከር ሀብታሙ አባት በመጨረሻ አንድ አስገራሚ ውሳኔ ላይ ይደርሳል። ያችን የ10 ሳንቲም ክፍያ ሙሉ በሙሉ ያቋርጥና ልጆቹ በነፃ ማለትም ለ0 ሳንቲም እንዲሰሩ ያደርጋል። ለምን መሰላችሁ? አእምሮአቸው እንደ ተራ ሠራተኛ ማሰቡን እንዲያቆም እና አዲስ የንግድ ዕድሎችን ለማየት አቅማቸውን እንዲሰፋ በማሰብ ነው። ይህ ሁኔታ ሁላችንም አእምሮአችንን በሚኮረኩር ጥያቄ እንድንሰናበት ያደርገናል። እስቲ አስቡት፣ የፍርሃት ስሜትና ወርሃዊ ደመወዝ የነገውን ዕጣ ፈንታ እየወሰኑት ይሆን? ደህንነቱ የተጠበቀ ደሞዝ ለማግኘት የሚደረግ ያላሰለሰ ጥረት እውነተኛ የፋይናንስ ነፃነትን እንዳናገኝ የሚከለክለን ዋናው እንቅፋት ይሆን? የሁላችንም ቆም ብለን ልናስብበትና ልንመርመረው የሚገባ ጥልቅ ጥያቄ ነው። እስከምንገናኝ በስራ ገበታ ላይ መማራችሁን ከፍተኛ አታቆሙ። የደሞዝ ጭማሪ ማግኘት ዕድሜ ልክን በፋይናንስ ችግር ውስጥ ተዘፍቆ ለመቅረት የሚያደርስ ፈጣኑ መንገድ ቢሆንስ? ማለት የጥያቄ ለጆሮ ትንሽ ይከብዳል። አዎ በጣም እንጂ። ማለቴ ከተቃራኒ እኮ ነው የሚመስለው። ልክ ነህ። ያው ማህበረሰቡ ሁልጊዜም የሚነግረን አንድ የተስተካከለ መንገድ አለ። ትምህርት ቤት መግባት፣ ማጥናት፣ ከዚያም ከፍተኛ ደሞዝ የሚያስገኝ ስራ ማግኘት። ልክ እንደ ሂሳብ ቀመር ማለት ነው። አዎ፣ ግን ወደ እውነተኛው የፋይናንስ ዓለም ስንገባ ያ የተለመደው የሂሳብ ቀመር በድንገት መስራት ያቆማል። እጅግ ከፍተኛ ትምህርት ያላቸው ሰዎች ከዕዳ ወደ ዕዳ ሲንከራተቱ እናያለን። በሌላ በኩል ደግሞ መደበኛ ትምህርት የሌላቸው ሰዎች የሀብት ማማ ላይ ይወጣሉ። ይህ ነው እንግዲህ ትልቁ እንቆቅልሽ። ትክክል። እና የዛሬው ጥልቅ ዳሰሳችን ትኩረት የሚያደርገው ይህንን እንቆቅልሽ በሚፈታው በሮበርት ኪዮሳኪ ታዋቂ መጽሐፍ ሪች ዳድ ፖር ዳድ ላይ ነው። የዳሰሳችን ተልዕቆም የሰዎችን የፋይናንስ ዕጣ ፈንታ የሚወስነውን ስነ ልቦናዊ ልዩነት መመርመር ነው። ይህን ጉዳይ በጥልቀት ስንመለከተው ምን መሰለሽ፣ የችግሩ መሰረት ያለው ከገንዘብ መጠን ጋር አይደለም። ማለቴ ከዓለም እይታ እና ከአስተሳሰብ ፍሬም ጋር ነው። መጽሐፉ የሚያጠነጥነው በሁለት ፍጹም ተቃራኒ በሆኑ የኢኮኖሚ ፍልስፍናዎች ላይ ነው። አዎ፣ የሁለቱ አባቶች ታሪክ። ልክ ነሽ። ሮበርት ገና የ9 ዓመት ልጅ ያለ
በሁለት ጠንካራ አባቶች ተጽዕኖ ስር ነው ያደገው። አንደኛው የራሱ ወላጅ አባት ናቸው፣ ከፍተኛ ትምህርት ያላቸው ፒኤችዲ ያላቸው፣ ግን በገንዘብ ሁልጊዜ የሚቸገሩ። በመጽሐፍ ውስጥ ድሃው አባት የሚባሉት አይደል? አዎ፣ ድሃው አባት። ሁለተኛው ደግሞ የቅርብ ጓደኛው ማይክ አባት ናቸው። እሳቸው 8ኛ ክፍል ያቋረጡ ናቸው፣ ግን በጊዜ ሂደት በሐዋይ ግዛት እጅግ ሀብታም ከሆኑ ሰዎች አንዱ የሆኑ ናቸው። ዋው! ማለቴ የ8ኛ ክፍል አቋራጭ እና የፒኤችዲ ምሩቅ። አየሽ፣ የትምህርት ደረጃቸው ምንም ይሁን ምን ልዩነቱ ያለው አንጎላቸው መረጃን በሚያቀናብርበት መንገድ ላይ ነበር። የአንጎል መረጃ ማቀናበር ጉዳይ በጣም የሚገርም ነው። የሁለቱ አባቶች ልዩነት በባንክ ደብተራቸው ላይ አልነበረም እኮ በቋንቋቸው ላይ እንጂ። በደንብ ቋንቋቸው ነው ሁሉንም ነገር የሚወስነው። ማለቴ አንድ ውድ ነገር መግዛት ሲያስፈልግ፣ ለምሳሌ አዲስ መኪና፣ ድሃው አባት በደመ ነፍስ ይህንን መግዛት አልችልም ነው የሚሉት። አዎ፣ በቃ በዛው ያበቃል። ልክ ነህ። ሀብታሙ አባት ግን ይህን በፍጹም አይቀበሉም። ይሄ አባባል አንጎልን እንደሚያደነዝዝ፣ እንዳስብ በሩን ጥርቅም አድርጎ እንደሚዘጋው ነው የሚያምኑት። በምትኩ እንዴት መግዛት እችላለሁ ብሎ መጠየቅ እንዳለበት ያስተምራሉ። ይሄ እጅግ ወሳኝ ነጥብ ነው። እዚህ ላይ አንድ ምሳሌ ማንሳት እፈልጋለሁ። ማለቴ መግዛት አልችልም ማለት ልክ አንድን ኮምፒውተር ከኤሌክትሪክ መሰኪያ እንደመንቀል ነው። ምንም አይነት ተጨማሪ ዲክ አይኖርም፣ በቃ ጠፋ። በሌላ በኩል እንዴት መግዛት እችላለሁ ብሎ መጠየቅ ግን የተወሳሰበ የፍለጋ ስልተ ቀመር አንጎል ውስጥ እንደማስጀመር ነው። አእምሮ አማራጮችን ማሰስ ይጀምራል። ትክክለኛ ምሳሌ ነው። ኮምፒውተሩን ከማጥፋት ጋር ማመሳሰልሽ ስነ ልቦናዊ እምነታውን በሚገባ ያሳየ። መግዛት አልችልም የሚለው ቃል እኮ ማጠቃለያ ነው። አእምሮ ከእንግዲህ መፍትሄ መፈለግ እንደሌለበት የሚነግረው ትዕዛዝ ነው። ሰነፍ አስተሳሰብን ያበረታታል ማለት ነው። አዎ። እንዴት መግዛት እችላለሁ ሲባል ግን አእምሮ ከምቾት ቀጣናው ይወጣ። ሀብታሙ አባት አእምሮአችን በሰራ ቁጥር እያደገና እየጠነከረ እንደሚሄድ ነው የሚያምኑት። ይሄንኑ የአስተሳሰብ ለውጥ በደንብ የሚያሳዩ የ9 ዓመቱ ሮበርትና ማይክ ያደረጉት መጀመሪያው ሙከራ ነው። ኦ ያ የልጅነት ታሪክ በጣም አዝናኝ ብቻ ሳይሆን የልጆችን ተፈጥሯዊ ፈጠራ ያሳያል። ማለቴ ልጆቹ ሀብታም መሆን ፈልገው አንድ አስገራሚ መላ ዘየዱ። አዎ፣ ያገለገሉ የጥርስ ሳሙና ቱቦዎች መሰብሰብ ጀመሩ። ልክ ነህ። በዚያን ጊዜ ቱቦዎች ከእርሳስ ነበር የሚሰሩት እና ይህን እርሳስ በከሰል እሳት ላይ በማቅለጥ ሻጋታ ውስጥ በማፍሰስ የኒኬል ሳንቲሞች መስራት ጀመሩ። ማለቴ የራሳቸውን ማዕከላዊ ባንክ ከፈቱ እኮ። አዎ፣ ልክ እንደ መንግስት ገንዘብ ማምረት የጀመሩ። አባቶቻቸው ይህን ሲያዩ ምን ያህል እንደደለገቱ መገመት አይዳገትም። ያው ልጆቹ ያደረጉት ነገር በሕግ ሐሰተኛ ገንዘብ ማተም የሚባል ከባድ ወንጀል ነው። ድሃው አባት ይሄ ስራቸው ሕገ ወጥ መሆኑን ሲያስረዳቸው በጣም አዘኑ። በእርግጥ ያሳዝናል። ግን ምን መሰለሽ፣ ከዚህ ክስተት የምንወስደው ጥልቅ ትምህርት አለ። ልጆቹ ማህበረሰቡ በሚጭንባቸው አስተሳሰብ ገና አልተወከሉም ነበር። ማለቴ ገንዘብ ለማግኘት ተቀጥረህ መስራት አለብህ በሚለው። አዎ፣ ነፃ ነበሩ። እነሱ ያሰቡት ገንዘብን ለመፍጠር እሴትን ከባዶ ለማምረት ነበር። ምንም እንኳን መንገዳቸው ሕገወጥ ቢሆንም አስተሳሰባቸው የባለ ሀብቶች አስተሳሰብ ነበር። ሰዓታቸውን ሸጦ ደሞዝ ከማግኘት ይልቅ ስርዓቱን ለመፍጠር ነው የሞከሩት። እና ይሄ የልጆች የዋህነት ሙከራ ካልሰራ ትክክለኛው የሀብት መንገድ ምንድን ነው? ይሄ ጥያቄ ነው እንግዲህ ወደ እውነተኛው የህይወት ትምህርት የሚወስደን። አዎ፣ ወደ 10 ሳንቲሟ ትምህርት። ልክ ነህ። ሀብታሙ አባት ልጆቹን በሱቅ ውስጥ በሰዓት 10 ሳንቲም እየከፈለ አቡራ እንዲጠራ አድርጎ ቀጠራቸው። ለ3 ሳምንት የቆርቆሮ ዕቃዎቹን አቡራ ማራገፍ። ሮበርት ተናዶ ስራውን ለመተው ሲወስን አባቴው ያልተጠበቀ እርምጃ ወሰደ። ክፍያውን ሙሉ በሙሉ አቋረጡ አይደል? አዎ፣ ዜሮ አደረገው። ያለ ምንም ክፍያ በነፃ እንዲሰሩ አዘዛቸው። ማለቴ እኔ እንደማስበው አባቴው ቸካይ ለመሆን አይደለም፣ ደሞዝ ሲቋረጥ የሚሰማቸውን የፍርሃት ስሜት ልጆቹ ገና በልጅነታቸው እንዲረዱት ፈልጉ ነው። ትክክለኛ ትንታኔ ነው። ሀብታሙ አባት ልጆቹን በስነ ልቦናዊ ድንጋጤ ውስጥ ነው የከተታቸው። ሕይወት ሁላችንንም ትገፋፈለች አላቸው። ብዙ ሰዎች ሕይወት ስትገፋቸው እና የፋይናንስ ጫና ሲበዛባቸው ዝም ብሎ እጅ ይሰጣሉ። ወይ አስሪያቸውን፣ ስራቸውን ወይም መንግስትን ይወቅሳሉ። ችግሩ ውጭ ላይ እንዳለ አድርገው ያስባሉ። አዎ፣
ራሳቸውን አይመለከቱም። ልክ ነሽ። ሀብታሙ አባት ግን ሰዎች ለገንዘብ የመስራት አባዜ ውስጥ እንዴት እንደሚገቡ በተግባር ሊያሳያችሁ ፈለገ። በነፃ ከሰሩ በኋላ መጥቶ ፈተናቸው። በሰዓት 25 ሳንቲም፣ ከዚያም $1፣ በመጨረሻም $5 እንደሚከፍላቸው ቃል ገባ። $5 በዚያን ጊዜ እኮ በጣም ትልቅ ገንዘብ ነበር። በጣም። ልጆቹ ግን ውስጡን ቢመኙትም ስግብግብነታቸውን ተቆጣጥረው ዝም አሉ። እና ይህ ዝምታቸው ነው እንግዲህ ታላቁን ትምህርት የከፈተው። ሰዎች ብዙውን ጊዜ በሁለት ስሜቶች እንደሚነዱ አብራራላቸው። ፍርሃትና ስግብግብነት። አዎ፣ ሁለቱ ትልልቅ ጠላቶች። በፍርሃት ምክንያት ማለቴ ሂሳብ ላለመክፈል በመፍራት ወደ ስራ ይሄዳሉ። ደሞዝ ሲያገኙ ደግሞ ወዲያው በስግብግብነት አዲስ ነገሮችን ይፈልጋሉ። በመጽሐፍ ውስጥ ይህንን ሲያስረዳ አንድ ባለቤት ፊቱ ላይ ካሮት ያንጠለጠለበትን አህያ ምሳሌ ይጠቀማል። ዋው! የአህያው ምሳሌ። አዎ፣ አህያው ካሮቱን አይቶ በጉጉት ይጓዛል እንጂ ባለቤቱ ወዴት እየወሰደው እንደሆነ አያስተውል። የአይጥ ሩጫ ወይም ራት ሬስ የሚባለው ይሄው። ልክ ነሽ። የአህያውና የካሮቱ ምሳሌ የሰው ልጅን የፋይናንስ ሕይወት በትክክል ይገልጻል። ሰዎች በሚመሩት ስሜት ምክንያት ነው በድህነት የሚቆዩት። ካሮቱ ደሞዝ ነው፣ ባለቤቱ ደግሞ ያው ፍርሃትና ስግብግብነት። ቆይ ግን እዚህ ላይ ሐሳቡን መሞገት እፈልጋለሁ። ማለቴ የቤት ኪራይ መክፈል አለመቻልን መፍራት እኮ ተፈጥሮዊ ራስን የማዳን ስሜት አይደለም እንዴ? አዎ፣ በርግጥ ለመኖር የግድ መብላት አለበት። ለመብላት ደግሞ ገንዘብ ያስፈልጋል። ይህንን ፍርሃት እንዴት ዝም ብሎ ችላ ማለት ይቻላል? ይሄ እኮ ተጨባጭ የህልውና ጥያቄ ነው። ይሄ እጅግ በጣም አስፈላጊ ጥያቄ ነው። ሮበርትም ራሱ ጠይቆታል። የሀብታሙ አባት ምላሽ እኮ ፍርሃቱን ችላ በሉ ወይም ሂሳብ አትክፈሉ የሚል አይደለም። ታዲያ ምንድን ነው? ፍርሃት ተፈጥሯዊ መሆኑን ይቀበላል። ትልቁ ልዩነት ያለው ስሜቱን በምን መልኩ እንጠቀምበታለን በሚለው ላይ ነው። አብዛኛው ሰው በፍርሃት ሲዋጥ ስሜቱ አንጎሉን ይቆጣጠረዋል። በፍርሃት ተገፋፍቶ ወደ ሥራ ይሮጣል። ይሄ መደበኛ ሥራ ግን የረጅም ጊዜ የፋይናንስ ችግርን ለመፍታት የሚወሰድ አጭር ጊዜ መፍትሄ ብቻ መሆኑን አይገነዘብም። ትክክለኛው መንገድ ስሜትን እንደ ማነቃቂያ በመጠቀም ለማሰብ መሞከር እንጂ በስሜት መነዳት አይደለም። መፍትሄው ገንዘብን ማሰራት ነው ይላል። ይሄነት በጣም ጥልቅ ነው። አእምሮ ያንን የተለመደውን የደሞዝ መጠበቁን ሲያቆም በአካባቢ ያለው አዲስ ዕድሎችን ለመቃኘት ይገደዳል። ልጆቹ ነፃ መስራታቸውን ሲቀጥሉ የሆነውም ይኸው ነው። አዎ፣ አይናቸው ተከፈተ። ልክ ነህ። ማይክና ሮበርት በሱቅ ውስጥ ያለ ክፍያ ሲሰሩ አንድ ቀን ሰራተኛዋ አሮጌ የኮሚክ መጽሐፍትን ሲጥሉ ያስታውሉናሉ። አእምሯቸው ክፍት ስለነበር የተጣሉት መጽሐፍት ውስጥ ያለውን ዕድል አዩ። ያው ደሞዝ መጠበቅ ስላቆሙ ነው። አዎ። እናም መጽሐፍቱን ወስደው በማይክ ቤተ መጽሐፍት ከፈቱ። የተግባራቸው ገንዘብን ለራስ እንዲሠራ የማድረግ የመጀመሪያ እውነተኛ ልምምድ ነበር። የሰፈር ልጆችን በ2 ሰዓት 10 ሳንቲም እያስከፈሉ በማስነበብ ትልቅ ቢዝነስ ፈጠሩ። አስብ እንግዲህ 10 ሳንቲም ለልጆቹ በጣም አዋጭ ነበር። ምክንያቱም በአንድ ክፍያ እስከ 6 ኮሚክ መጽሐፍት ማንበብ ይችላሉ። ትክክል። ይበልጥ የሚያስደንቀው ግን ልጆቹ የጎኞች ሥራ ብቻ አልነበርም የጀመሩት። ራሱን የቻለ ሥርዓት ነው የገነቡት። ማይክን እህት በሳምንት $1 ቀጥሮ ቤተ መጻሕፍቱን እንድታስተዳደር አደረጉ። ዋው! እነሱ በቦታው ሳይኖሩ በሳምንት $9.50 ማግኘት ቻሉ ማለት ነው። አዎ፣ የራሳቸውን ቢዝነስ ፈጠሩ። ገበያቸው ያለ እነሱ ቀጥተኛ ተሳትፎ እንዲመጣ አደረጉ። ይሄ የመጀመሪያው የሀብት ምስጢር ነው። ግን ይህ የልጅነት ስኬት ቆንጆ ጅምር ቢሆንም ወደ ትልቁ የፋይናንስ ዓለም ስናመጣው አንድ ትልቅ ፈተና ያጋጠመናል። ምን አይነት ፈተና? ማለቴ ብዙ ሰዎች ሎቴሪ አሸናፊዎች ጭምር ብዙ ገንዘብ ካገኙ በኋላ መልሰው ድሃ ሲሆኑ እናያለን። ይሄ ለምን ይሆናል? ያገኙትን ሀብት ለማቆየት ምን ያስፈልጋል? መጽሐፉ ወደ የፋይናንስ ዕውቀት አስፈላጊነት ነው የሚወስደን። አዎ፣ በ1963 ኤጅዋተር ቢች ሆቴል ውስጥ የተሰበሰቡትን የዓለማችንን ታላቅ ሀብታሞች ታሪክ ያነሳል። ያ ታሪክ የፋይናንስ ዕውቀትን ምንነት በሚገባ ያሳያል። በዚያ ስብሰባ ላይ የነበሩት የባንክ ኃላፊዎች፣ የኢንቨስትመንት አዋቂዎች ነበሩ። ግን ከ25 ዓመታት በኋላ አብዛኞቹ መክሰራቸው፣ ማበዳቸው ወይም ራሳቸውን ማጥፋቻቸውን ነው በታሪክ የተመዘገቡ። የ1959 የኢኮኖሚ ድቀት ሀብታቸውን ጠራርጎ ወሰደው። ለምን? ምክንያቱም
የፋይናንስ እውቀት ከሌለ የቱንም ያህል ስኬታማ ቢሆን ያ ሀብት ጊዜያዊ ነው። የኢምፓየር ስቴት ሕንፃን ለመገንባት እጅግ ጥልቅ የሆነ መሠረት መቆፈር ግድ ይላል። አብዛኛው ሰው ግን በ6 ኢንች የአፈር ወለል ላይ ሰማይ ጠቀስ ሕንፃ ለመገንባት ይሞክራል። ልክ ነሽ። እና ትምህርት ቤቶቻችንም የሚያስተምሩት ይህኑ የ6 ኢንች የአፈር ወለል እውቀት ነው። ትምህርት ቤቶች ስለ ፋይናንስ የሚያስተምሩት በአጋጣሚ አይደለም እኮ። ዘመናዊው የትምህርት ስርዓት የተቀረጸው ታዛዥ ሰራተኞችን ለማፍራት እንጂ ባለሀብቶችን ለመፍጠር አልነበረም። እና ሀብታሙ አባት ይህን መሰረት ለመገንባት ኬስ ፕሪንሲፕል የሚባል ተጠቅሟል። ማለቴ ነገሮቹን ቀላል ማድረግ። አዎ። ደንብ ቁጥር 1 በሀብትና በዕዳ መካከል ያለውን ልዩነት ማወቅ፣ እናም ሀብትን ብቻ መግዛት። እንግዲህ እዚህ ላይ አብዛኛውን ሰው ሀብትና ዕዳ ምን እንደሆነ በንድፈ ሐሳብ ያውቃል። ግን ችግሩ ሰዎች በገሃዱ ዓለም በሚያሳዩት ስነ ልቦናዊ እውርነት ላይ ነው። እንዴት ማለቴ? ማለቴ ሰዎች ከፍተኛው ገቢ ማግኘትን ከሀብት ጋር ያምጣቱታል። እዚህ ላይ አንድ ምሳሌ ልጠቀም። ያው ብዙ ጊዜ የገንዘብ ብክነትን ቀዳዳ ባለው ባልዲ ውሃ እንደመጨመር ነው እንለዋለን። አዎ፣ የተለመደ ነው። ግን ይሄ አገላለጽ የችግሩን ጥልቀት አያሳይም። የተሻለው ምሳሌ የፋይናንስ ችግርን እንደ የሜታቦሊዝም በሽታ መመልከት ነው። የሜታቦሊዝም በሽታ? አዎ። አንድ ሰው ደሞዙ ሲጨምር የህይወት ዘይቤውም አብሮ ያብጣ። ይሄ አብጠ የህይወት ዘይቤ ትልቁ መኪና፣ ውዱ ሰፈር ውስጥ ያለ ቤት፣ ዘወትር ተጨማሪ ገቢ ይፈልጋል። ግለሰቡ ይሄን ያበጣ ህይወት ለማቆየት ሲል ብቻ ዘወትር ይለፋል። በመጨረሻም ስርዓቱ ይዝላል። ዋው! ይሄ አስገራሚ ምሳሌ ነው። የሜታቦሊዝም በሽታ የሚለው የህይወት ዘይቤ የዋጋ ንረት ሰዎችን እንዴት በድህነት እንደሚያሰራቸው በትክክል ያሳያል። የገንዘብ ፍሰቱ ነው ታሪኩን የሚነግረን። ልክ ነህ። የገንዘብ ፍሰት ድሆችና መካከለኛ ገቢ ያላቸው ሰዎች ዕቃን፣ ለምሳሌ የቅንጦት መኪናን እንደ ሀብት ቆጥሮ ይገዛሉ። የገንዘብ ፍሰታቸው ከገቢ ወደ ወጪ ብቻ ነው። ሀብታሞች ግን ገቢያቸውን ወደ ሀብት አምድ ያስገባሉ። ታዲያ እዚህ ላይ ማህበረሰቡ እንደ ትልቅ ሀብት የሚቆጥረው ግን ካነሳነው በሽታ ዋና አባባሾች አንዱ የሆነው ትልቁ ጉዳይ ምንድን ነው? እሱም የራሳችን መኖሪያ ቤት ነው። እዚህ ላይ ነው መጽሐፉ የብዙዎችን እምነት የሚገዳደረው። መኖሪያ ቤት የህልም ሁሉ ትግ ተደርጎ እኮ ነው የሚታሰበው። አዎ፣ አብዛኛው ሰው መኖሪያ ቤቱን እንደ ትልቅ ሀብት ይቆጥራል። ወጣት ጥንዶች ደሞዛቸው ሲጨምር ትልቅ ቤት በብድር ይገዛሉ። ነገር ግን ይሄ ቤት የንብረት ግብር፣ የሞርጌጅ ክፍያ እና የጥገና ወጪን ይዞ ይመጣል። ያው ገንዘብ ከኪስ ይወጣል ማለት ነው። በትክክል። ቤቱ በየወሩ ገንዘብን ከኪስ ስለሚያወጣ ዕዳ እንጂ ሀብት አይደለም። መጽሐፉ 3 ትልልቅ ኪሳራዎችን ያብራራል። አንደኛ፣ የጊዜ ኪሳራ። ሌላ ሀብት ሊያድግበት የሚችልበት ጊዜ በብድር ክፍያ ይባከናል። ሁለተኛ፣ የካፒታል ኪሳራ። ለቤት ወጪ የሚሆን ገንዘብ እውነተኛ ገቢ ለሚያመነጭ ኢንቨስትመንት ሊውል ይችል ነበር። እና ሶስተኛው፣ የትምህርት ኪሳራ። ሰዎች ገንዘባቸውን ቤት ላይ ስለሚያፈሱ የኢንቨስትመንት ልምድ አያገኙም። ማለቴ ይሄ ሂሳቤ በጣም ሊያከራክር ይችላል። አሁን ይሄን ሲሰሙ ሰዎች መጽሐፉ መኖሪያ ቤት መግዛትን ሙሉ በሙሉ ይቃወማል ብሎ ሊያስቡ ይችላሉ። አዎ፣ ሊደነግጡ ይችላሉ። ግን መጽሐፉ የተናገረ ያለው እኮ የቅደም ተከተል ጉዳይን ነው። ቤትን ገቢ ከሚያመነጭ ሀብት ጋር ማምታታት የለብንም ነው የሚለው። መጀመሪያ ትልቅ ቤት በመግዛት ዕዳ ውስጥ ከመዘፈቅ ይልቅ መጀመሪያ የገንዘብ ፍሰት የሚያመጣ ሀብት መፍጠር ነው። አዎ፣ ትርፉ ሲመጣ ልክ ነህ። በዚያ ትርፍ መኖሪያ ቤትን መግዛት ነው። ይሄ አቀራረብ ቤቱን ሀብት እንዲከፈልህ ማድረግ እንጂ አንተ ራሱ ዕድሜ ልክህን ዕዳውን መሸከም አይደለም። ትክክል ነሽ። ይህ የአስተሳሰብ ሽግግር እጅግ ወሳኝ ነው። ሀብት የሚገነባው ዕዳን በመቀነስ ከሆነ ትክክለኛ ሀብታም መሆናችንን በምን እናውቃለን? ብዙ ሰው በንብረቱ ግምት ነው የሚያስበው አይደል? አዎ፣ ግን መጽሐፉ የቡክ ሚኒስተር ፉለርን ታዋቂ የሀብት ትርጓሜ ያነሳል። ፉለር ሀብትን በገንዘብ ሳይሆን በጊዜ ነው የሚለካው። ዛሬ መስራት ብታቆም ለምን ያህል ጊዜ በሕይወት መቆየት ትችላለህ ነው የሚለው። ዋው! ማለቴ በጊዜ መለካት። አዎ፣ እውነተኛ ሀብት የገንዘብ ፍሰት ጉዳይ ነው። የአንድ ሰው ሀብቶች ያመናጩት ገቢ ከወጪ የበለጠ ከሆነ ያ ሰው የፋይናንስ ነፃነት አለው ማለት ነው። ይሄ እጅግ ግሩም ማጠቃለያ ነው። ከአይጥ ሩጫው ወጥቶ
ገቢ የሚያመነጩ ንብረቶች በማፍራት ላይ ማተኮር ያስፈልጋል። እና የዛሬውን ጥልቅ ዳሰሳ ከመጨረሳችን በፊት አድማጮች እንዲያስቡበት አንድ አነቃቂ ሐሳብ ልሰንዝር። ነገ ጧት የዓለማችን የትምህርት ስርዓት ከቀይሮ የፋይናንስ ዕውቀት ከመዋዕለ ሕፃናት ጀምሮ መሰረታዊ ትምህርት ሆኖ ቢሰጥ በአንድ ትውልድ ውስጥ ዓለም እንዴት ይቀየር ይሆን? ጥልቅ ጥያቄ ነው በእውነት። ማለቴ ሁላችንም እውነተኛ ሀብት መፍጠር ከቻልን ማህበረሰብ ውስጥ የጉልበት ስራን የሚሰሩት እነማን ይሆናሉ? የአይጥ ሩጫው ሙሉ በሙሉ ይጠፋል ወይስ ሌላ አዲስ መልክ ይዞ ብቅ ይላል? እሳቤው እጅግ ጥልቅ ነው። አስቡበት።